ታዲያ ቴምር ፕሮፐርቲስ ይህን ህልማችሁን እውን ሊያደርግላችሁ መሃል ቡልጋሪያ ከአልነጃሺ መስጊድ ፊት ለፊት የመኖሪያ ቤቶችን ከ5,400,000 ብር ጠቅላላ ክፍያ ጀምሮ እንደዚሁም ደግሞ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ እንሆ በሽያጭ ላይ ይገኛል። ታዲያ 100% ስትከፍሉ የ30% ታላቅ ቅናሽ ይዘን በሽያጭ ላይ እንገኛለን። እንዲሁም የተለያዩ ሳይቶችን በፒያሳ፣ በአዋሬ፣ በአያት እንደዚሁም ደግሞ ገላን ላይ የንግድ ሱቆችን በተለያዩ የካሬ አማራጭ ያላችሁን እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጥላችሁ ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته رياض الصالحين يتسنون كتاب الإخلاص لاي نعلنو ባቡል ኢኽላስ ላይ የመጨረሻውን ሐዲስ ላይ ነበር ያቆምነው። እስካሁን እንግዲህ 12 ሐዲሶችን ቀርተን 13ኛው ሐዲስ ላይ አይደለ? ወአን አቢ አብዱራህማን አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁማ አቢ አብዱራህማን ተብሎ የሚጠሩት አብዱላህ ኢብኑ ዑመር የታላቁ ሰሃባ የዑመር ኢብኑ አልኸጣብ ልጅ ያስተላለፉት ሐዲስ ነው። ረዲየላሁ ዐንሁማ አላህ ስራቸውን ይውደድላቸው፣ ከልጅም ከአባትም ማለት ነው። ልጅየው አብዱላህ ነው። አባትየው ደግሞ ሁለተኛው ኸሊፋ የሆኑት ዑመሩል ፋሩቅ የሚባሉት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እሳቸው ናቸውና ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ነቢዩን ዐለይሂ ሰላቱ ወሰላም ሰምቻቸዋለሁ የቁል ሲሉ እንጠለቀ ሰላሰቱ ነፈሪን ሶስት ሰዎች ነፈር ማለት ያው ሶስት ሰዎች ተጓዙ ሚመን ካነ ቀብለኩም ከናንተ በስተፊት ከነበሩት ህዝቦች ሶስት ሰዎች መንገድን ጀመሩ ተጓዙ ሐታ አዋሁም እስከሚያስጠጋቸው ድረስ አልመቢቱ መቢት ማለት ማደሪያ ነው ኢላ ጋሪን ወደ ዋሻው ማደሪያ እስኪያስጠጋቸው ጊዜ ድረስ ተጓዙ። በጣም መሸባቸውና ዝናቡም ሲመጣ በተለያየ መንገድ ዋሻ ውስጥ ይገባሉ። ፈደኸሉሁ ገቡ ፈንሐደረት ማለት ፈንሐደረት ተደረመሰችባቸው። ሰኽረቱን ቋጥኝ ድንጋይ ሚነል ጀበሊ ከተራራው ማለት ነው። ከተራራው ቋጥኝ ድንጋይ ተደረመሰችባቸው። ፈሰደት ዐለይሂም በእነሱ ላይም ዘጋችባቸው። አልጋረ የዋሻውን መግቢያ በሩን ዘጋችባቸው። ፈቃሉ ተባባሉ ኢነሁ ነገሩ ላዩንጂኩም ሚን ሃዚሂ ሰኽራ ላዩንጂኩም ምትድኑበት የለም ሚን ሃዚሂ ሰኽራ ከዚች ቋጥኝ ድንጋይ በሩን ከዘጋው ቋጥኝ ድንጋይ መዳኛ የላችሁም ኢላ አን ተድዑ ላህ ተዓላ ቢሳሊሂ አዕማሊኩም ኢላ አን ተድዑ ላህ አላህን ብትማጸኑት ብትለምኑት ቢሆን እንጂ ተዓላ ከፍ ያለውን ጌታ ቢሳሊሂ አዕማሊኩም በመልካም ስራችሁ አላህ ስብሓንሁ ወተዓላን እስካልተማጸናችሁት ድረስ ከዚች ቦታ መዳኛ የላችሁም ተባባሉ። ቃለ ረጁሉ ሚንሁም ከነሱ አንደኛው አለ ከሶስቱ አላሁመ አላህ ወይ ካነ ሊ ለኔ ነበረኝ አበዋኒ ሁለት ወላጆች ሸይኻኒ እድሜያቸው የገፋ ከቢራኒ በጣም ተለቅ ያሉ ነበሩ እድሜያቸው የገፉ ወኩንቱ ነበርኩኝ ደግሞ ላአግቢቁ የማጠጣ አልነበርኩም እኔ ላአግቢቁ ማለት ወተት ነው የምሽት ወተት ይሄ ገቡቅ ተብሎ ይጠራል ወኩንቱ ነበርኩኝ ላአግቢቁ የማጠጣ አልነበርኩም ቀብለሁማ ከነሱ በስተፊት አህለን ቤተሰቦቼ ወላ ማለን ንብረቴን ማለት ባሪያውን ምኑን የመሳሰሉት አጠጥቼ አላቅም። ፈነአቢ በኔ ላይ ምን አለብኝ ዘገየብኝ። በአንድ ወቅት ፈነአቢ በኔ ላይ ዘገየብኝ አይ ተአኸርቱ ማለት ነው። ጠለቡ ሸጀሪ እንጨት ፍለጋ ዛፍ ፍለጋ ቅጠል ፍለጋ ማለት ነው። በሄድኩበት ሰዓት የውመን አንድ ቀን በኔ ላይ ምን አለብኝ ፈነአቢ ዘገየብኝ ተአኸርኩኝ ማለት ነው።
ፈለም አሩህ አለይሂማ ወደ እነሱ ልመለስ አልቻልኩም። ፈለም አሩህ ሊሄድ አልቻልኩም አለይሂማ በእነሱ ላይ ሐታ ናማ እስከሚተኙ ጊዜ ድረስ። ሁልጊዜ እንግዲህ ይህ ልጅ ሰው ምን ነበረ ልምዱ? እናትና አባቱን ሁሌ ማታ ላይ ወተት ያልብና ያጠጣቸዋል እነሱ መጀመሪያ። አንድ ቀን ግን ምን ሆነ? እንጨት ፍለጋ ሲሄድ ምን ሆነበት? ረዘም ሰዓቱ ረፈደበትና ሲመለስ ተኝቶ አገኛቸው። እንግዲህ የሚናገሩ ምንድነው? ጨህለቆ ውስጥ ገብተዋል፣ ዋሻ ውስጥ ከቋጥኝ ድንጋይ መጥቶ በሩን ዘግቶባቸዋል። ከዚህ ነገር ነጃ ልትወጡ የምትችሉት ለአላህ ብላችሁ የሰራችሁት መልካም ስራ ካለ በዚህ ስራ ካልሆነ በዚህ ስራ ካለመን ነው ነጃ መውጣት አንችልም ብሎ አንደኛቸው ሲያቀርብ ይህንን መልካም ስራውን አቀረበ። እንግዲህ በደንብ ተከታተሉት። ምን አይነት የወላጅ ሐቅን እንዴት መወጣት የሚገልጽ ርዕስ ነው። ፈነአቢ በእኔ ላይ ዘገየብኝ ጠለቡ ሸጀሪ ዛፍ ወይም ቅጠልን መፈለግ የውመን አንድ ቀን ፈለም አሩህ አለይሂማ በእነሱ ላይ ልመለስ አልቻልኩም ሐታ ናማ እስከሚተኙ ጊዜ ድረስ ፈሐለብቱ ለሁማ ለነሱ አለብኩላቸው ገቡቀሁማ ምኑን ገቡቀሁማ ማለት በምሽት የሚጠጡትን ወተት የምሽት ወተት ምን ይባላል? ገቡቅ ተብሎ ይጠራል ብያቸዋል። በምሽት የሚጠጡትን ወተት አለብኩላቸው። ፈወጀድቱሁማ አገኘዋቸው ናኢመይኒ የተኙ ሆነው አገኘዋቸው። ፈወጀድቱሁማ አገኘዋቸው ናኢመይኒ የተኙ ሆነው ፈከሪህቱ ጠላውኝ አን ኡቂዘሁማ እነሱን መቀስቀስ ከእንቅልፍ ጠላውኝ፣ ከእንቅልፋቸው መቀስቀሱን ጠላውኝ። ወአን አግቢቀ ቀብለሁማ አህለን አው ማለን ወአን አግቢቀ አጠጥቻ አላቅም ቀብለሁማ ከነሱ በስተፊት አህለን ቤተሰቦቼን፣ ልጆቼን፣ ሚስቴን ማለት ነው። አው ማለን ወይም ደግሞ ንብረቴን። ንብረት የሚለው ምንድነው? ባሪያውን ምኑን የሚያስተዳድራቸውን አጠጥቻ አላውቅምና ከነሱ በስተፊት ፈለቢስቱ እዛው ቆየሁኝ። ወልቀደሁ ቀዳህ ማለት ወተቱ የታለበበት እቃው ወይ ኩባያ የምትሉት ማለት ነው። ኩባያውን ይዤ ቆየሁኝ። አላ የዲ በእጄ ላይ ወልቀደሁ የቀዳህ የሚባለው ኩባያውን አላ የዲ በእጄ ላይ ይዤ ቆምኩኝ። አንተዚሩ እጠባበቅ ጀመር እስቲቃዘሁማ የነሱን መንቃት ከእንቅልፍ በመሃል ከተነሱ ከነቁ ሊያጠጣቸው ማለት ነው። እንግዲህ አምሽተው መጥተዋል። ይዤ ቆምኩኝ አለ። እስከ መቼ ሰዓት? ሐታ በረቀል ፈጅሩ ፀሐይ እስከሚያበራ ወይም ደግሞ ፈጅር እስከሚወጣ ጊዜ ድረስ ማለት ነው። ወሲብየቱ ህፃኖቹ የተዳገውነ አኒ በኔ ላይ ምን ይላሉ? ይጮዋሉ፣ ያለቅሳሉ። ሚነል ጁዕ ማለት ነው። ከራብ የተነሳ ያለቅሳሉ። ምን ይላሉ? አላህ እንደ ቀደም ይላል እግሬ ስር ማለት ነው። ህፃን ልጅ እንግዲህ ሲያለቅስ እግርን እያዘ ምን እያለ የሆነ ነገር ስጠኝ አምጣ ይላል አይደል? ህፃኖች ያለቅሳሉ ከእግሬ ስር ሆነው። ከባድ ፈተና ነው። ፈስተይቀዛ ነቁ እናት አባቴ፣ ፈሸሪባ ጠጡ፣ ገቡቀሁማ በምሽት የተዘጋጀላቸውን ወተት። የምሽት መጠጡ የሚጠጣው ወተት ይባላል ገቡቅ ይባላል ብያቸዋለሁ። ገቡቀሁማ ጠጡ። ከዛ ይህን ታሪክ አነሳና አላሁመ ርዕሱ ይሄ ነው እንግዲህ። አላሁመ አላህ ወይ ኢንኩንቱ ፈዐልቱ ይህንን የፈጸምኩት ዛሊከ ይህንን ነገር ኢንኩንቱ እንደሆንኩኝ ፈዐልቱ የፈጸምኩት ዛሊከ ይህን ነገር የሚለው ምንድን ነው? አሁን ያነሳውን ታሪክ ማለት ነው። ኢብቲጋ ወጅሂከ ያንተን ፊት ፈልጌ ለአንተ ብዬ የሌላ አድናቆትን የምንም ሳይሆን ኢኽላስ ለአንተ ብዬ ያንተን ፊት ፈልጌ ከሆነ የፈጸምኩት ፈፈርጅ አና ከኛ ገላግለን ማ ነሕኑ ፊሂ ከዚህ ካለንበት ነገር ሚን ሃዚህ ሰኽራ ከዚህ ቋጥኝ ድንጋይ በሩን እንዲከፈትልን አድርግልን አለ። ፈንፈረጀት ሸይአን ትንሽ ከፈት አለች። ላ የስተጢዑነ ነገር ግን አይችሉም። አልኹሩጀ ሚንሁ ከሱ መውጣት አይችሉም። አልኹሩጀ መውጣት ሚንሁ ከሱ ከዋሻው መውጣት አይችሉም። ትንሽ ግን ተከፈተች ጭላንጭል። ቃለ አልአኸር ሌላኛው ቀጠለ ሁለተኛው አላሁመ አላህ ወይ ኢን ካነት ሊ እብነቱ አሚ ለኔ የአጎት ልጅ ነበረችኝ የኔ የአጎት ልጅ ነበረችኝ። ካነት አሐበ ናሲ ኢለየ እኔ ዘንድ በጣም ከሰዎች ዘንድ ተወዳጅ ናት። ካነት ነበረች አሐበ ናሲ ኢለየ ከሰዎች እኔ ዘንድ በጣም ተወዳጅ ነበረች። ወፊ ሪዋያ በሌላ ዘገባ ኩንቱ ነበርኩኝ ኡሂቡሃ የመወዳት ከአሸድ ማ ዩሂቡ ሪጃሉ ኒሳ
ወንድ ልጅ ሴትን በብርታት ከሚወደው እኔም እሷን በጣም ወዳት ነበረ። በጣም ወንድ ልጅ ሴትን ይወዳል አይደል? እኔም እሷን ወዳት ነበረ አለ። መውደዱ አይደለም ሐራም የሆነው የምትወድበት መንገድ ነው ሐራም ያደረገው። ግልጽ ነው። እስልምና ውዴታውን ሳይሆን የምትወድበት መንገድ እንጂ መውደድ አይደለም ሐራም። የምትወድበት መንገድ ውዴታን የምትፈልግበት መንገድ ነው። እናየዋለን። ፈአረቱሃ ፈለኳት አለ አላ ነፍሲሃ ነፍሷን ፈለኳት ከሷ ማለት ነው። ምን ያው ዚና ሊሰራ ማለት ነው። ፈምተናዓት ከኔ ተቆጠበች፣ ሚኒ ፈምተናዓት ተከለከለች፣ ተቆጠበች፣ ሚኒ ከኔ አለ። ሐታ አለመት ቢሃ ሐታ አለመት ማአይ ነዘለት ቢሃ በሷ ላይ እስከሚወርድ ድረስ ምንድነው እስከሚያገኛት ድረስ ምን ሰነቱን ሚነ ሲኒና ከድርቅ ዓመቶች አንዱ ዓመት እሷ ላይ ሲደርስባት ሲያገኛት ፈጃአትኒ እኔ ዘንድ መጣች። ፈአጠይቱሃ ለሷ ሰጠዋት 20 ወሚአተ ዲናሪን 120 ዲናር ሰጠዋት። ዲናር የሚባለው የወርቅ ብር ነው በወቅቱ 20 ወሚአተ ዲናሪን 120 ዲናር ሰጠዋት። ለምንድን አላ አን ትኸልየ በይኒ ወበይነ ነፍሲሃ አላ አን ትኸልየ እንድትፈቅድና እሺ እንድትል በይኒ በኔና ወበይነ ነፍሲሃ በነፍሷ መካከል የከለከለችኝ ለዝሙት ነው የተፈለጋት። መጀመሪያ ስጠይቃት አልፈልግም አለችው። ከዛ በኋላ ግን ሐራምን ነገር ማለት ችግር ደርሶባት ያለ ፍላጎቷ በጣም ተቸገረች። የምትበላው የምትጠጣው ስታጣ እንደ ወርዳኝ ብላ ሰው ወደ ዘመዱ ሄዳልና ወደ ዘመዷ ሄደች። በምትሄድበት ሰዓት ላይ እሱ ግን ምን አደረገ? ይህንን አጋጣሚ ተጠቅሞ አሁን ላይ ያለው ተጨባጭ ይሄ ነው። አንድ ሴት ቸግሯት እርዳኝ ስትል ለመርዳት ያስብና ግን ሰበብ አድርጎ ምን ያደርጋል? ህይወቷን ሊያበላሽ የሚጣጣር አለ። በጣም የሚገርም ነው እኮ ወቅታዊ ጉዳይ ይመስላል እኮ። እሷም ተቸግረች ያለ ፍላጎቷ እሺ ብላ ተስማማች። ፈፈዓለት እሺ አለች ተስማማች ማለት ነው። ፈፈዓለ ሲል እዚህ ጋር ስራውን ፈጸመች አይደለም። ፈፈዓለት ተስማማች እሺ አለች። ሐታ ኢዛ ቀደርቱ እስከምችል ድረስ አለይሃ በሷ ላይ እስከምችል ድረስ ማለት ዝሙት ለመስራት እስከምችል ድረስ። ወፊ ሪዋያ በሌላ ዘገባ ፈለማ ቀዓድቱ የተቀመጥኩኝ ጊዜ በይነ ሪጅለይሃ በእግሮቿ መካከል ግልጽ ነው አይደለ? ቃለት አለች ኢተቂላህ አላህን ፍራ ወላ ተፉደ አልኻተመ ኢላ ቢሐቅህ ወላ ተፉደ እንዳሰብረው አልኻተመ ማለት ቀለበቱን እንዳሰብረው ኢላ ቢሐቅህ በትክክለኛው በተገቢ መንገድ ኒካህ አስረህ ካልሆነ በስተቀር ማለት ነው። ኢላ ቢሐቅህ የሚለው ኪንያ ነው እዚህ ጋር። ወላ ተፉደ አልኻተመ ማለት በቃ እኔን እንዳትገናኘን ክብረ ንጽህናዬን እንዳታበላሽብኝ እንደማለት ነው። ዝሙት እንዳሰራብኝ እንዳትቀርብኝ እንደማለት ነው። እዚህ ጋር ኪንያ ነው። ወላ ተፉደ አልኻተመ ቀለበቱን እንዳሰብር ኢላ ቢሐቅህ በእውነት በአግባብ ካልሆነ በስተቀር። የዚህ ጊዜ ኢተቂላህ አስበው ቃሉ ልብስ ተወልቆ የፈለገውን ነገር ሊፈጽም ሲል ኢተቂላህ ሲባል የእውነት የአላህ ፍራቻ ልቡ ላይ መጥቶ ደንግጦ የሚነሳ ማለት ኢማን ይጠይቃል። አንድ ዓሊም ምን ይላሉ? ሰዎች በስሜት ላይ የወደቁ ጊዜ 1/3 አቅላቸውን ይረሱታል። የሉም ቦምብ ቢፈነዳ ማያውቁ ኢማን ይጠይቃል። ከባድ ኢማን። ዛሬ አይኑ እንኳን የትና የት ይዘባልቃል። አላህ ይጠብቃል። ኢተቂላህ አላህን ፍራ አለች። ወላ ተፉደ አልኻተመ ኢላ ቢሐቅህ ቀለበቱን ያለ አግባብ እንዳሰብረው አለች። ፈንሰረፍቱ አንሃ ከሷ ገለል አልኩኝ። ፈንሰረፍቱ ዞር አልኩኝ አንሃ ከሷ ወህየ እሷ አሐቡ ናሲ ኢለየ ከሰው ዘንድ እኔ ዘንድ በጣም ተወዳጅ ሆና አሐቡ ናሲ ኢለየ እሷ እኔ ዘንድ ከሰዎች በጣም የተወደደች ናት። ወተረክቱ ተውኩኝ አዘሀበ ዘሀብ ማለት ወርቅ እዚህ ጋር ፈሰሩ። ቅድም ዲናር አላለም? አዘሀበ ወርቁን አለዚ አጠይቱሃ ያ የሰጠዋትን 120 ዲናር ሰጥቻለሁ አላለም? እሱንም ተውኩላት ይቀላ አላህ ብዬ በቃ ይኸው በነፃ ይዘሽ ሂጂ አላህን ፍራ ብለሽኛል፣ ይኸው ፈርቼ ተነሻለሁ ሂጂ በቃ አላት ማለት ነው። ይህን ስራውን አስታወሰና የጭንቅ ሰዓት ላይ አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋ ወጅሂከ ኢን ኩንቱ እኔ እንደሆንኩኝ ፈዐልቱ የሰራሁኝ ዛሊከ ይህንን ተግባር ይህንን ስራ አላህን ፍራ ስትለኝ እውነት አንተን ፈርቼ ከሆነ የተነሳሁት የሰጧትም ያንተን ፊት ፈልጌ በቃ ሐራሙ ይቅርብኝ ብዬ እንደሆነ ኢብቲጋ ወጅሂከ ያንተን ፊት ፈልጌ ከሆነ ፈፍሩጅ ዐና ከኛ ገላግል
ማ ነሕኑ ፊህ ከዚህ ካለንበት ነገር ከኛ ገላግል። ፈንፈረጀት ሰኽረቱ ቋጥኟ ትንሽ ከፈታለች። ገይረ አነሁም ነገር ግን እነሱ ላ የስተጢዑነ አይችሉም አልኹሩጀ ሚንሃ ከሷ መውጣት አይችሉም። አሁን የመጀመሪያው ማለት ከፈታለ፣ ሁለተኛው ማለት ከፈታለ፣ ሶስት አይደሉ? ሶስተኛው ቀጠለ። ወቃለ ሳሊሱ ሶስተኛውም ማለት አላሁመ አላህ ወይ ኢኒ እስተዕጀርት አባዛውት። ፈሰመርት ማለት ማባዛት ማለት ማስፋፋት ማለት ነው። ማስፋፋት ማለት ነው። ፈሰመርቱ አጅረሁ የእሱን ደሞዝ አፋፋውት። ሐታ ከሱረት ሚንሁ ከሱ ከደሞዙ የበዛ በጣም የበለጠ እስከሚሆን ድረስ ሚንሁል አምዋል ከንብረቱ በጣም የበዛ እስኪሆን ማለት ነው። ሐታ ከሱረት እስከምትበዛ ድረስ ሚንሁ ከሱ ያቺ አንድ ወሯ ደሞዝ አለቻ ከደሞዙ አልአምዋለ ንብረቱ የበዛ እስኪሆን ድረስ ፈጃአኒ መጣ ባዕደ ሂን ማለት ከጊዜ በኋላ ማለት ነው። ከሆነ ጊዜ በኋላ ቆይቶ መጣ። ባዕደ ሂን ማለት ፈቃል አለ ያ አብደላህ አንተ የአላህ ባሪያ ወይ አዲ ኢለየ አጅሪ አዲ ለኔ አምጣ ስጠኝ፣ ኢለየ ለኔ አጅሪ ደሞዜን ማለት ነው። አዲ ኢለየ አጅሪ ለኔ ደሞዜን ስጠኝ ያንትቼ ሄድኩትን ማለት ነው። ፈቁልቱ አልኩት ኩሉ ማ ተራ ይህ ሁሉ የምትመለከተው ሚን አጅሪካ ያንተ ደሞዝ ነው። ሚነል ኢቢሊ ከግመል፣ ወልበቀሪ ከላም፣ ወልገነሚ ከፍየል፣ ወረቂቂ ከባሪያዎችም አሉ እረኞች የሚያስተናግዱ ምን ሚሉ ይህ ሁሉ ያ ገንዘብህን አባዝቼ ሰርቶበት ማለት ነው። የእሱ ነይቶ ለሱ ብሎ ሰርቶለት ይህ የምታየው በአጠቃላይ ያንተ ነው አለ። ለምሳሌ ደሞዙ 10 ሺህ ብር ከሆነ አረ የምታየው 1 ሚሊዮን እኮ ያንተ ነው ብትባል እንዴት ነው የሚሰማው? እንደዛ እንደማለት ነው። ትንሽዬ ደሞዝ ነው ግን በዛ ደሞዝ አስቀምጦ ሲሰራለት ነበረ ለሱ ነይቶ። ይህ የምታየው በአጠቃላይ ያንተ ነው አለው። ፈቃለ ያ አብደላህ አንተ አላህ ባሪያ ወይ ላ ተስተህዚእ ቢ በእኔ አታላግጥብኝ አታሹፍብኝ። ፈቁልቱ ላ አስተህዚኡ ቢከ እኔ በአንተ ላይ አላሾፍብህም አላላግጥብህም እያፊስኩብህም አይደለም። ፈአኸዘሁ ኩለሁ ሁሉንም ያዘው። ፈስታቀሁ እየነዳ ሄደ። ፈለም የትሩክ ሳይተው ሚንሁ ከሱ ከንብረቱ ሸይአን አንዳች ነገር ሳይተው ይሄ ሁሉ አንተን ያልኩትን ጠቅላላ ይዞ ሄዳል። ከዛ ምን አለ አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋ ወጅሂከ ይህንን ያንተን ፊት ፈልጌ ከሆነ የፈጸምኩት ያደረግኩት ፈፍሩጅ አና ማ ነሕኑ ፊህ እኛ ካለንበት ከዚህ ጭንቀት መከራ ነጃ በለን አለ። ፈንፈረጀት ሰኽረቱ ቋጥኛዋ ተከፈተች። ፈኸረጁ ወጡ የምሹነ መሄድም ጀመሩ። ሙተፈቁን ዐለይህ ቡኻሪ ሙስሊም ተስማምተው የዘገቡት ነው። ይህ ሐዲስ እንግዲህ በጣም ትልቅ ቁም ነገር ያለው ሐዲስ ነው። የመጀመሪያው ሁልጊዜም መልካም ስራ መስራት፣ ኸይር ስራ መስራት ለጭንቀት ሰዓት ምንድን ነው? ዋስትና ነው። ተዐረፍ ኢለላህ ፊረኻ ነው። ከአላህ ጋር በደስታው ሰዓት ተዋወቀው። ጭንቅ መከራ ሲል አላህ ያውቀሃል፣ ከዛ መከራ ነጃ ይልሃል። ሁሌ ጤነኛ ስትሆን ወጣት ሆነ አላህን ተዋወቀው። ገንዘብ ኖሮ ኪስ ሲወፍር አላህን ተዋወቀው። መስጊድ ተመላለስበት፣ ሰደቃ አውጣ፣ እናት አባት ጋር ከሰዎች ጋር ያለ ግንኙነት ሁሌ መልካም ነገር ሊኖር ይገባል። ይህ ሐዲሱ የሚያስተምረው ትልቅ ቁም ነገር ነው። ብዙ ቁም ነገሮች አሉ። አለፍ አለፍ አድርጌ ነው ያን ነገር እንገልጽላችሁ። ቀጣዩ ደግሞ ዱዓ በጭንቀት ሰዓት ማድረግ እንደሚወደድም ያመላክታል። ዱዓ እስቲዓናና እስቲጋሳ የሚባላል። ቀርታችሁ ስላለ እስቲዓና እስቲጋሳ። እስቲዓና ማለት ሁል ጊዜ አላህን የምንጠይቀው እርዳታ ነው። ኢያከ ነዕቡዱ ወኢያከ ነስተዒን እንደምንለው አንተም ብቻ ነው የምንገዛው፣ አንተም ብቻ ነው እርዳታ የምንጠይቀው። ሁሌ ያ አላህ የምትለው ነው። እስቲጋሳ የሚባለው ሁለቱም እኮ በቋንቋ በቃል ደረጃ መታገዝ ነው፣ መረዳት ነው። እስቲጋሳ ግን በጣም ውጥር ባለ በጨነቀ ሰዓት የምታደርገው ዱዓ እስቲጋሳ ይባላል። ኢስተስተጊሱነ ረበኩም ፈስተጃበ ለኩም አላለም? ጌታችሁን ጨንቋችሁ በለመናችሁ ሰዓት የተቀበላችሁን አስታውሰዋል። የበድር ጦርነት ላይ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን አነሱ። ያ አላህ እንደው እርዳን ብለው እነዚህ ቡድኖች ዛሬ ቢሸነፉ ቢጠፉ አንተ በምድር ላይ አትመለክም፣ የገባህልኝ ቃል ስጠኝ ሲሉ አላህ ወዲያው ነው መላኢካ ከሰማይ አውርዶ እንግዲህ ጦርነቱ ላይ ድል እንዲያደርጉ አላህ ያደረጋቸው። ስትጨነቅ የምታደርገው ዱዓ እስቲጋሳ ይባላልና በጭንቀት ሰዓት የምታደርገው ዱዓ ሁልጊዜም ሙስተጃብ እንደሆነ። ለምን ጭንቅ ያለው ሰው ሌላ ነገር አያስብም፣ ጭንቀቱ ላይ ነው፣ ከአላህ ጋር ነው፣ ተመስጦ ነው ዱዓ የሚያደርገው። ስለዚህም በጭንቀት ሰዓት የምታደርገው ዱዓ ሙስተጃብ ነው።
ይሄ ሌላኛው ሐዲስ የሚያስተምረን አተወሱሉ ኢለላህ ቢልዓመል ሷሊህ በመልካም ስራ ወደ አላህ መቃረብ እንደሚቻል ያመላክታል። በኢስላም መቃረቢያ ተብሎ አንድ ሸኽን ወይ ነብይን ወይ መላኢካን አይደለም፣ ቀጥታ ነው አላህን ነው የምትጠይቀው። የሆነ የሚያገናኝ ድልድይ ምናምን የሚያገናኝህ ድልድይህ መልካም ስራ ብቻ ነው። ስለዚህ በመልካም ስራ ወደ አላህ መቃረብ ይቻላል። የነዚህ ሰዎች ታሪክ ቡኻሪ ሙስሊም ተስማምተው የዘገቡት ነው። ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። ከናንተ በስተፊት የነበሩ ሰዎች ብለው ሶስት ሰዎችን ታሪክ ነገሩን። የሶስታቸው መልካም ስራ ምንድነው? በመልካም ስራቸው ወደ አላህ አልተቀረቡ። ያ ረቢ ይሄን ለአንተ ብዬ ከሰራው ከዚህ ያለውበት አንተም የሰራህ ስራ ካለ ለአላህ ብለህ የሰራው ካለ የሆነ ሳለ ጭንቅ ሲል ያ አላህ ያን ቀን ይሄን ስራ ለአንተ ብዬ ከሰራው እንደው ካለሁበት ጭንቀት ነጃ በለኝ። ያ አላህ ይሄንን ጉዳይ አንሳልኝ። ያ አላህ ጨንቆኛ ጭንቀቴን አስወግድልኝ። በመልካም ስራ ወደ አላህ መቃረብ ይቻላል። አተወሱሉ ኢለላህ ቢልዓመል ሷሊህ ተወሱል ማለት ወደ አላህ መቃረብ በመልካም ስራ እንደዚሁም ቢሲፋቲላሂ ወአስማኢሂ በአላህ ስሞች ባህሪያቶች አዛኝ ወይ እዘንልኝ በአላህ አሁን እዚህ ጋር እብቲጋ ወጅህከ ያንተን ፊት ፈልጌ ፊት እንዳለው እናረጋግጣለን። እንዴት ምናምን የሚለው ግን አላህ ነው የሚያውቀው። እኛ ልንፈላፈል ወይ ደግሞ ሌላ ተምሲል ውስጥ ተሽቢህ ውስጥ ልንገባ አይፈቀድም። አላህ ለራሱ ያጸደቀውን እናጸድቃለን ማለት ነው። የአላህ ደጋግ ባሪያዎች አንቢያዎች፣ ወልዮች እንደዚሁም የመሳሰሉት ሁልጊዜም ወደ አላህ በመልካም ስራቸው እንደሚቃረቡ ኸይር ስራ እንደሚሰሩ እኛም ጭንቅ ሲለን ወደ አላህ በመልካም ስራ እንጂ ወደ እነሱ የምንቃረበው በነቢያቶች ነው በወልዮች ነው ቀብር ላይ ሄዶ ይሄ እንግዲህ ከሌ ድረሱልኝ ይሄ አርጉልኝ ይሄ ላ አስለ ለሁ ምንም መሰረት የሌለው በል ሁወ ቢድዓቱን ضላለቱን ይሄ ቢድዓ አዲስ መጤ ነው። ሰሃቦች ያላደረጉት ነቢያቶች ያላስተማሩት ጉዳይ ነውና ሁሌም ጭንቅ ጠበብ ሲልህ ወደ አላህ ብቻ መቃረብ እንደሆነ ያስተምራል። የእናት አባት ሐቅ መወጣት ከባድ እንደሆነ ያመላክታል። የእናት አባት ሐቅ ሁሌም ሐቃቸው የከበደ ነው። እናት አባትን አክብር። እናት አባትህን ለነሱ መልካም ነው። ይሄው ይህ ሰው ለእናት ለአባቱ በዋለው መልካም ስራ አላህ ተቀብሎት ለሱ ብሎ በሰሩት ለሱ ብሎ ባደረገው ነገር ከዚህ መከራ እንዴት ነጃ እንዳላቸው አንዱ የእናትና አባት ሐቅ ነው። እናት አባት በእስላም ሐቅ አላቸው። ሐቃቸው በጣም ከባድ ነው። እንግዲህ እዚሁ ኪታብ ላይ ራሱን ችሎ የወላጆች ሐቅ ብሎ ስለሚመጣ እዛ ላይ በስፋት እንመለከተዋለን። ፈተና በሚመጣበት ሰዓት በጣም አሁን በተለይ ባለንበት ዘመን ላይ የሴቱ አለባበስ የምኑ አለ አንተን ከዚህ የሚጠልፍህ ነገር አለ። ያ በሆነበት ሰዓት ላይ ሁሌ ኢኒ አኻፉላህ እኔ አላህን እፈራለሁ ብለህ አይንን ሰበር የምታደርግ ሐራም ነገር ሲመጣ ዝቅ ብለህ አይንን ሰበር ማድረግ አላህ አይናችሁን ስበሩ ብሏል። ሴቱንም ወንድም ነው ያዘዘው። ሰበር ማድረግና ወደ አላህ ያ ረቢ ምህረትን መጠየቅ እሱን መፍራት የእሱን ፍራቻ ልብ ላይ ማስቀመጥ ሰው ኖረ አልኖረ አላህን መፍራት ኢተቂላህ ሐይሱማ ኩንተ አላህን የትም ቦታው ብትሆን ፍራው እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አላህን መፍራት የዚህ ሰው ተግባር እንግዲህ እቺ ሴት ጨንቋታል። አንዳንድ ሴቶች አሉ ምንም ነገር ሳይፈልጉ ሐራም ውስጥ መውደቅ ሳይፈልጉ ችግርና መከራ ግን አስገድዷቸው የሚወድቁ አሉ። ለነዚህ ሴቶች ዱዓ ልታደርግ ከዚህ መከራ ነፃ ልታውጣቸው አቅም ካለ ይሁን ነገር ደግፈ ከዚህ ሐራም ነገር እንዲርቁ ማድረግ ኃላፊነት አለብን። ይህ ጀግና ሰው ደግሞ እንደሚፈልገው ነገር ተመቻችቶለት ሳለ ኢተቂላህ አላህን ፍራ የሚለው ቃል ልቡ ላይ የገባበት ዛሬ አላህን ፍራ ሲባል አንተ ራስህ አላህን ፍራ ይላል የሰው ልጅ። አላህን ፍራ ሲባል አንተ ራስህ አላህን ፍራ። ለነብዩ እኮ ብሏቸዋል ያ አዩሃ ነቢይ ኢተቂላህ አንተ ነብዩ ወይ አላህን ፍራ ብሎ ነብዩን እኮ አዟቸዋል። እኔ ማን ነኝ አላህን ፍራ ሲባል አንተ ራስህ አላህን ፍራ ነው። ይሄ ኩራት ነው። ይሄ ንፍቅና ነው። አላህን ፍራ ሲባል ሙስሊም ሙእሚን ልቡ ይደነግጣል። አላህ ነው የተነሳበት። አላህን ፍራ። አላህን መፍራት ከማንኛውም አካል የበለጠ አላህን መፍራት ተገቢ ነው። ሶስተኛው ዛሬ ይቀጥራል ደሞዝ አይሰጥም። እንግዲህ ነብዩ ተሰለም ሰራተኞቻችን የሰሩላችሁን ስራ ላባቸው ሳይደርቅ ምን ተሉ ደሞዛቸውን ክፈሉን ያሉት። ዛሬ 20 ዓመት 10 ዓመት ጉልበቱን ምጥጥ ያረግና ከዛ በኋላ 10 ዓመት 20 ዓመት የሰራው ብር ቢጠይቀኝ ደግሞ ከባድ ነው የሱቁን ራሱ ያለው ማቴሪያል ሊችል ይችላልና ብሎ ስም ይለጥፍለታል። ዘርፎኛል ሰርቆኛል ብሎ ባላደረገው ነገር የሚያሳስር ሐቁን ላለመስጠት እኮ የሚያደርግ ብዙ አለ። ከክፍለ ሀገር ያስመጣል። ስንት ዓመት ወገቡን ጉልበቱን ይመጠምጠውና ምን ያደርገዋል? ስም ለጥፎለት አሳስሮት
በቃ የሰው ሐቅም ይበላል። ይህ ሰው ደግሞ አስቡ ሐቁን እንኳን እኮ ቢሰጠው እኮ ተጠያቂ አይደል። በቃ እምቢ ብሎ ሄደውን ሐቁን አስቀምጦ ይሄው ሐቄ ነው ቢለው ራሱ አማና ጠባቂ ነው ማለት ሰውየው። ግን ከዛ የበለጠ አረገ። ምን ይሄ ገንዘብ እንደዚህ ለምሳሌ እኮ ነው አሁን አንተ የዛሬ 10 ዓመት 5000 ብር የሆነ ደሞዝ ትተሄድክ አኩርፈ ከ10 ዓመት በኋላ ስጠይቅ ከ10 ዓመት በኋላ እንግዲህ ያቺ 5000 ብር ምን ያህል ተቀይሯል? ልክ የውጭ ምንዛሬው ዶላሩ ከፍ ሲል ብሩ ምን እያለ ነው እየወደቀ ነው የሚመጣው አይደል? የዛሬ 10 ዓመት የምትገዛባት 5000 ብርና አሁን 5000 ብር እኩል ነው አይደለም አይደል? ግን ምን አደረገለት? አባዛለት። ማባዛት ምንድነው? በገንዘቡ የሚተከለውን ተከለ። ወይ ደግሞ ላም ገዛ አባዛ፣ እዚች ጋር ፍየል ገዛ አባዛ፣ እዚህ ጋር ግመል ገዛ ተራባ። ከዛ በኋላ ምኑ ሲመጣ ደግሞ ባሪያ ማዘጋጅለት የሚንከባከብ ማለት ነው፣ አገልጋይ ያደረገለት። ያ ሁሉ አደረገና ጠበቀው። አባስ ሱብሃንአላህ አማና ጠብቆ ከስንት ጊዜ በኋላ እንደው ንብረቴን ሲለው ይሄ የምታየው በአጠቃላይ አንተ ነው፣ እያንዳንዱ ነገር ሁሉ ማተራ ሚን አጅሪካ በአንተ ደሞዝ የተሰራ ነው፣ ይኸው ይዘይዳ ነው። ከፍየሉም ከበጉም ከምኑም ማለት ነው። አታሹፍብኛለ። ሲታይም ማላገጥ ይመስላል። 10,000 ብር አስቀምጣ 1 ሚሊዮን ብር ነው እንካ ተብሎ ቢሰጥ ያላገጥክብኝ ነው የምትለው። እንደዚህ አይነት ተቀዮች አሉ፣ የሰው ላብ ማይነኩ፣ የሰው ሐቅ እነሱ ላይ እንዲገባባቸው ማይፈልጉ የአላህ ባሪያዎች አሉ። ያንን ሰጠው። በዚህ ስራቸው ምን አሉ? የአላህ ብሎ ጠየቁ። አላህ ነጃ አላቸው። ሌላው ጥሩ ጓደኛማሞች መሆናቸው ራሱ አንዱ መልካም ነገር ነው። ከነሱ መካከል መጥፎ ቢኖር እኮ ምን ሆነ ማለት ነው? አልተከፈተችም ማለት ነው። ስለዚህ ጥሩ ጓደኞች ጋር ከሷሊዎች ጋር ጓደኝነትን ማሳመር እንዳለብህ ያመላክታል። ይሄ እንግዲህ ኢማሙ ነወዊ ሪያዱ ሷሊሂን አዘጋጅተው ከዚህ ኪታብ ላይ ስለ ንያ ስለ ኢኽላስ ነው እንግዲህ ማሳረጊያውንም በጥሩ ሁኔታ ለአላህ ብሎ መስራት ከመከራ እንደሚያወጣ ኢኽላስ የሚባለው ነገር ፈረጃ እንደሚያመጣ ያስተማሩን ርዕስ ነውና ይህ ባብ መዝጊያውም አድርገውታል። ሐዲስ የረሱል ዓለይሂ ሰላቱ ወሰላም ሐዲስ ሰሂህ የሆኑ ሐዲሶች የቁርአን ማብራሪያዎች ዲናችንን በሰፊ አድርገን የምንረዳበት ነው። በዘመኑ እንደመጣው ቁርአኒዝሞች ዛሬ በስተው ቁርአን ሐላል ያደረገውን ሐላል አድርግ፣ ሐራም ያደረገውን ሐራም አድርግ፣ ከዛ ውጭ እንዳትቀበል የሚሉ ህዝቦች በመጡበት ሰዓት ላይ ሐዲስን መቅራትና የነቢዩን ሐዲስ ማክበር ከትልቅ ስራ ነው። አላህ የእሳቸውን ሐዲስ አክብረው ተግባር ላይ ከሚያውሉ ባሪያዎች መካከል አላህ ያድርገን።